በስልካችን ቪዲዮ ስላየን ገንዘብ የሚከፍለንን አፕ አሳያችኋለሁ። እንዴት ካላችሁ ጥሩ። ዛሬ የማካፍላችሁ ይሆናል። በክላፕ ክሊፕስ የተሰኘ አፕ ገንዘብ መስራት ይቻላል። ቀጥታ ወደ ቪዲዮ እንገባለን። ፕሌይ ስቶራችንን እንከፍታለን። ፕሌይ ስቶራችንን ከከፈትን በኋላ ሰርች ባሩ ላይ ሄደን ክሊፕ ክላፕስ ብለን እንሰርቻለን። እኔ እንደምጽፈው አድርጋችሁ ትጽፋላችሁ። ከሰረችን በኋላ ሁለተኛ ላይ የዩቲዩብ አይከን የሚመስለውን እሷን አንዴ እንነካታለን። ከዛው ክሊፕ ክላፕስ የሚለውን ኢንስታል እናደርገዋለን ማለት ነው። ከዛ ትንሽ ኢንስታል እስኪያደርግልን እንጠብቃለን። አሁን ኢንስታል እያደረገልን ነው። ከዛ ኦፕን ብለን እንከፍታለን። ኢንስታል አድርጎልኛል። ከዛ እንደዚህ አይነት ኢንተርፌስ አለው። ከዛው በጉግል ነው ሳይን አፕ የምታደርጉ። ጉግል የምትለዋን አንዴ ትነካላችሁ። ከዛው ጂሜይልን ያመጣልኛል። እሱን ነክቼ መርጣለሁ፣ ይገባል ማለት ነው። ከዛው ፎርም ያመጣላችኋል። እሱን ፎርም ትሞላላችሁ። ለምሳሌ ወንድና ሴት ወንድ ብላችሁ ትሞላላችሁ። ከዛ ፎቶ ታስገባላችሁ። ፎቶ አለው ትሉትና እዚህ ጋር ከፈለጋችሁ ከጋላሪያችሁ ካልሆነ ደግሞ ከነዛ ከአራቱ አንዱን መርጣችሁ፣ እኔ አንዱን መርጬ ላሳያችሁ መርጫለሁ። እዛው ቲክ ስም አስገቡ ይላል። ኔክስት ኔም የፈለጋችሁት፣ እኔ አሁን ለምሳሌ ቲክ አብዱለዋለሁ። እዛው ኔክስት ፎርሙን ጨረስን ማለት። ከዛ አፑ ይከፍትልናል። አፑ ከከፈተልን በኋላ ቪዲዮ በማየት ወይም ገንዘብ የምንሰራው ማለት ቪዲዮ ስናይ ነው ኮይን የሚሰጠን። ከዛው ለምሳሌ አንድ ቪዲዮ ላሳያችሁ። ቪዲዮ ስንከፍተው ትንሽ ሎዲንግ እያደረገ ነው። እንደምታዩት ቪዲዮ ከከፈትነው በኋላ እዚች ጋር የሆነች ሳጥን ነገር አለች። በሷ ኮይኖች ይወርዳሉ ከደቂቃው በታች ላይ ማለት። ካያችሁ እሷ እስክትሞላ ትንሽ እንጠብቃለን። አሁን ትንሽ ሊሞላ ነው። ከዛ ክላይም የሚል ይመጣልና ክላይም እናደርጋለን። በዚህ ደቂቃ በ5 ደቂቃ ውስጥ ክላይም 5 ደቂቃ ነው ቪዲዮ፣ በደቂቃ ውስጥ ክላይም ታደርጋላችሁ። እኔ ለእናንተ ለማሳየት ነው። ከዛ በሱ መሰረት እነዚህ ሁሉ ቪዲዮዎች አሉ፣ እነሱን መመልከት ትችላላችሁ ማለት ነው። ከዛ ሪዋርድ የሚለውን እንነካዋለን። ሪዋርድ የሚለውን ከነካ ነው በኋላ ሪዋርድ ማለት ልክ እንደ ታስክ ነው። ታስክ ነገር ነው። ከዛ እዚህ ጋር ቦክስ አለ። ቦክሷን ከፍቼ ላሳያችሁ። እሱ ስከፍቱት ያው ጊፍት ይሰጠኛል። ጊፍቶች ይሰጡኛል። ከዛው ዴሊ ቺክን አለው። ዴሊውን ቺክን እቀበላለሁ። ከዛ 1 2 3 4 5 6 7 ቀኖች አሉ። ከዛ በየ7 ቀኑ እየገባችሁ መቀበል ነው። በሳምንት ይቀያየራል ማለት ነው። ስፔን ዌይ አለ። ስፔን ዌይ ለጊዜው ተቋርጧል። ስፔን ዌይ አይሰራም ብላችሁ ከጠየቃችሁ ቢዚ ነው ይሄን ማሳያችሁ። ከዛ ፍሪ ኮይን የምትላለች እሷን አንዴ እንነካታለን። ፍሪ ኮይን የሚለውን አንዴ ስንነካ ወደ እዛው ላይ ሆኖ ወደ ብራውዘር ነገር ይወስደናል። ስታርት ኔክስት እንለዋለን። ኔክስት እንለውና ትዕዛዝ ያዘናል ማለት። ይህንን አፕ ካወረዳችሁ ይህን ያህል ኮይን እሰጣችኋለሁ ብሎ ትዕዛዝ ያዘናል። አሁን ለምሳሌ ይህንን ላሳያችሁ። ወደ ፕሌይ ስቶር ይወስደኛል። ፕሌይ ስቶር ላይ ከወሰደኝ በኋላ እንደምታዩት ይህን ጌም ካወረድኩ 6.9 ሚሊዮን ኮይን እሰጥሃለሁ ነው ያለኝ። በዚህ መሰረት መስራት ይቻላል። እዚህ ጋር ሪፈራል ነው የምታዩት። ሪፈራል ስታደርጉ እዚህ ጋር ይመጡላችኋል ሰዎች። በየ24 ሰዓቱ ደግሞ እየገባችሁ ክላይም ማድረግ አለባችሁ። 0.01 ዩኤስዲቲ ይሰጣችኋል ማለት። ቪዲዮ ማየት አለባችሁ። በቀን ቢያንስ አንድ ጌም መጫወት አለባችሁ። ጓደኛችሁን ሪፈራል ማድረግ አለባችሁ። በዚህ መሰረት ሪዋርዶችን መስራት አለባችሁ ማለት። ሲቀጥል ጌሙ ነው። ጌሙን እናየው። እነዚህ ሁሉ ጌሞች አሉ። ደስ የሚላችሁን እናንተ የምትችሉትን ጌም አውርዳችሁ መጫወት ትችላላችሁ። ቡኮች አሉ፣ መጽሐፎች። እነዚህ መጽሐፎች ማንበብ ትችላላችሁ። እነሱን ባወረዳችሁ ቁጥር ለእናንተ ኮይን ይሰጣችኋል ማለት። በእነዚህ በነገርኳችሁ በሶስቱ መሰረት ገንዘብ መስራት ትችላላችሁ ማለት። የሰራነውን ገንዘብ እንዴት ነው የምናወጣው ነው የብዙ ሰው ጥያቄ። ገንዘብ ለማውጣት እዚች ጋር ከላይ ያለችዋን
953 የምትለዋን አንዴ እንነካታለን። ኮይኗን ምልክት ማለት እሷን አንዴ ከነካናት በኋላ እንደዚህ አይነት ኢንተርፌስ ይከፍትልናል። እንደዚህ አይነት ኢንተርፌስ ሲከፍትልን ካሽ ኤክስቼንጅ የሚለውን አንዴ እንነካታለን። ከዛ ካሽ ኤክስቼንጅ ለማድረግ ቢያንስ 1000 ኮይን ያስፈልግሃል አለኝ። ከዛ 1000 ኮይን የማገኝበትን ቪዲዮ ለማየት ሞክራለሁ። እስቲ አንድ ቪዲዮ ከፍቼ ነው እንደቀደሙ ቪዲዮ ስንከፍት እንደቀደሙ ነው። ቅድም መጀመሪያ ላይ እንዳሳየኋችሁ ማለት ኮይን ይገባል እዚች ጋር ቦክሷ ላይ። ከዛ ቦክሷ ስትሞላ ክላይም ታደርጋላችሁ ማለት ነው። ክላይም አደርገዋለሁ ቦክሱ ሞልቶልኛል። ከዛ እስቲ አሁን አይሞላልኝም። ሊዮስት አሁንም አይሞላም። ትንሽ መሙላት አለበት። አንዴም አሁንም እደግማለሁ ቪዲዮ። እንደዚህ እያደረጋችሁ የምትፈልጉት ያህል ኮይን መሙላት ትችላላችሁ ማለት። ከዛ ከሞላችሁ በኋላ መቀየር። አሁን ክላይም ላድርግ። አሁን ይሞላልኛል 1000 ኮይን። ከዛ 1044 ሆኗል እንደውም። ከዛ የቀደመውን ያልኳችሁ ኮይኗን ስነካት እንደዚህ ያመጣልናል። ከዛ ካሽ ኤክስቼንጅ የሚል አለ። እሷን አንዴ እንነካታለን። ከዛ 0.01 USDT ይሆንልናል ማለት። ከዛ ኤክስቼንጅ የምትለዋን አንዴ እንነካለን። ከዛ ተቀየረ ማለት 44 ቀርቶኛል ኮይኑ 0.1 ዶላር አለ ነው ያለኝ። ከዛ ዶላሩን እንዴት ነው ወደ ገንዘብ የምንቀይረው ዋናው ነገር። ከዛ ካሽ የሚል አለ። እሷን አንዴ እንነካታለን። ከዛ ፔፓል ካላችሁ በፔፓል ማውጣት ይችላል። አይ ፔፓል የለኝም ካላችሁ አዘር ነገር አለ። እሱንም ማሳያችኋል። ፔፓል ማውጣት የምትችሉት ቢያንስ 15 ዶላር፣ 20 ዶላር፣ 30 ዶላር፣ 40፣ 50 ዶላር 0.10 ዶላር ማውጣት አይቻልም። 10 ዶላር ራሱ ማውጣት አይቻልም። እንደውም ከ15 እስከ 50 ያለው ዶላር ነው በፔፓል ማውጣት የምትችሉት። አይ አዘር እኔ ፔፓል የለኝም ካላችሁ እዚህ ጋር አዘር የምትለዋን አንዴ እንነካትና ሞባይል ኤክስቼንጅ የሚል አለ። እሷን አንዴ ክሊክ እናደርጋታለን። ሞባይል ኤክስቼንጅ የሚል ሲመጣልን ከዛ እዛች ከላይ ያለችውን አንዴ እንነካ ካንትሪ እንመርጣለን። የምንኖርበት ሀገር ማለት እኔ አሁን የምኖረው ኢትዮጵያ ላይ ስለሆነ ኢትዮጵያ ብለን እንሞላለን። ከዛ እዚች ጋር ቴሌ ነው ወይ ሳፋሪ ነው የምትጠቀመው ሲለኝ እኔ ቴሌ ስለምጠቀም ቴሌ፣ እናንተ ሳፋሪ የምትጠቀሙ ከሆነ ሳፋሪ ላይ ትሞላል። ከዛ ስልክ ቁጥሬን አስገባለታለሁ። ስልክ ቁጥራችሁን ታስገባላችሁ። ቁጥራችሁን ስታስገቡ እዚህ ጋር ማክሲመም ያመጣላችሁ። ማክሲመም የሚቻለው እዚች ጋር 4 ነገሮች አሉ። ለምሳሌ ቢያንስ ከ10 ዶላር ጀምሮ መሆን አለበት በሞባይል ካርድ ለመቀበል ማለት። እዛ እስከ ቻላችሁ ድረስ ማውጣት ትችላላችሁ ማለት። እኔ አሁን ባለፈው 10 ዶላር አውጥቻለሁ 1200 ብር አካባቢ ማለት ነው። እና ከዛ ወደ ስልክ ይገባልኛል ማለት ነው። ወደ ባስገባው ስልክ ቁጥር ወደ እኔ ይገባል ማለት ነው አማውንቱ ማለት። ከዛ ወደ ፈለጋችሁት ቀይራችሁ መጠቀም ትችላላችሁ። በስተመጨረሻም ያልገባችሁ ማንኛውም ጥያቄ ካለ ኮሜንት ላይ አስቀምጡልኝ። የሁላችሁንም ለመመለስ እሞክራለሁ። ቪዲዮን ሼር ለጓደኞቻችሁ ይጠቅማችኋል ብላችሁ ላሰባችሁ ጓደኛችሁ ቪዲዮን ሼር አድርጉት። እንደዚህ አይነት ደግሞ አዳዲስ መረጃ ለማግኘት ከፈለጋችሁ ቻናላችንን ሰብስክራይብ ያድርጉት። ታንኪዩ። አመሰግናለሁ።